እባክሽን ይቅርበኝ፣ ይቅርበኝ። ይህን ነገር እንኳን ማድረግ አይደለም ማሰብም አለብን። እባክሽን ይቅርበኝ። እባክሽን ማሪኝ። ያለ ዛሬ ምን ጥፋት አይደግም። ይቅርበኝ እኔ ንግስት። ቆይ ማነው ሲያመጣኝ? እኔ ታሰር እንዴት ነሽ አሁን? ቀለል አለሽ? ማለት ምን ሆኜ ነበር? ቆይ እንዴት እዚህ መጣሁ? እስኪችን ውሃ ጠጭበት፣ ትንሽ ቀለል ያደርግልሻል። ምንድን ነው የተፈጠረው? እንደዚህ ክፍል ልመጣ ቻልኩ? እኔ ነኝ ወደዚህ ይዤሽ የመጣሁት። ለስላሳ እየጠጣን ነበረ፣ ራሴን አመመኛልሽና ተዝልብልሽ ወደቅሽ። ምን?
ነጋዴ ፈረበል ስልክ እኮ የለም አለሜ አገኘሁት እኮ አይገርምሽም እኔ እኮ መኝታ ቤት እኮ ሻርጅ የተሰካ መስሎኝ እኮ ነበር እንትን ሶፋው ስር እዛ ተሰክቶ አላገኘሁት መሰለሽ አይ እንኳን አገኘው ምን ደህና ነህ የተጨነቅ ትመስላለህ እንትን ወይኑ አሰራሽ መስለኝ ጠጪ ለስላሳሽ ጠጪ ግን እንዴት ዛሬ ለስላሳ ጋበዝከኝ ማለት አልገባኝም እንትን ነው ያው የራሳችን ጊዜ እንድናሳልፍ አብረን እንድንሆን እኮ ብዬ እኮ ነው እንዴ ማለት ያው እንትን የራሳችን ጊዜ እንድናሳልፍ እኮ ነው በዛሬ ደግሞ አንቺ ወይን አትጭም አልኮል ምናምን አልጠጣም ስለምትይኝ እኮ ብዬ ነው እንዴ ምን ነው ፈርተሻው እንዴ እውነት ግን ልመንህ ማለት ምን ነው የተጠራጠርሽው ነገር አለ አይ አንተ የምትታመን ሰው ነህ በዛ ላይ ቃልህን አክባሪ እንደዛ ባይሆን ኖሮ ያን ሁሉ ኪሎ ሜትር አንተራምኜ እዚህ ድረስ መጣ ነበር አምናለሁ አው እንዴት ይሆናል እጭ እንጠጣ እጭ دفترة እኔ ሁሉ ጊዜ እንደዚህ ያደርግሻል እንዴ እግዚአብሔር ይመስገን እንደዚህ አምኖኝ ሲያውቅ አይዞሽ እሺ ለማንኛውም አመሰግናለሁ ችግር የለውም እረፍት አድርጊበት ይተውሻል ካመመሽ ደግሞ ጥሪኝ አለው እሺ በቃ ሰላም ደሪ እሺ ደህና ደር ቻው ደህና ደሪ
ኪኪ እንዴ ዛሬ ማን ሊሞት ነው? እባክህ በጠዋት ተነሳው። መቼም እዚህ ቤት እቺ ልጅ ከመጣች ጀምሮ ብዙ አዳዲስ ነገሮችን እያየሁ ነው። ይሄ ደግሞ ምንድን ነው? ያይን እያላል እንዴ? እስቲ ምን ይሰራል? ምንድነው እሱ? አንተ ልጠይቅ እንጂ ይሄ እዚህ ምን ይሰራል? ምንድነው? እንጃ ምናልባት እንትን አውልቄው እንትን ነው አልጋ ስታነጥፍ ምናልባት ወልቆባት ይሆን እንዴ? ደግሞ እሱ አልጋ ነጥፍሽም እኮ ይሄ ምንድን ነው? ደህና ነህ? የደነገጥኩ ትመስላለህ። ደህና ነኝ። አክስትሽ እንዴት ናቸው? ደህና ናቸው? እነሱ ተፋተዋል። አሁን ግን መፍታት ያቃተኝ ነገር ቢኖር የዚህን ጡት ማስያዣ ጉዳይ ነው። አረ እኔ አላወቅኩትም። እኔ ማን እንዳመጣው ራሱ እኮ አላውቅም እኮ እኔ መቼ አወቅኩት? እኔ ኪኪ የሆነ ነገር ቢፈጠር ግን አትዋሸኝም አይደል? አትደብቀኝም አይደል? እንዴ ለምን ደብ ኪኪ እኮ ነኝ እኔ ስንዲ እንዴት እደብቅሻለሁ? እኔ ምንም ኧረ እኔ አላወቅኩትም። እርግጠኛ ነህ? እንዴ እኔ የለሁበት ምን ያላመጣሁት እንትን ቁርስ ከደረሰ ሳሎን ኪኪ ለቁርስ እመጣለሁ። ሳሎን ጠብቀኝ እሺ? ስንዲ የሆነ ነገርማ ተፈጥሯል። አባይ ደህና ነህ? እንዴት ነህ አባይ? ምነው ድምፅ ጠፋብኝ? እንደምትጠብቀኝ እያወቅህ ወዴት? ወደዚህ እየመጣ ነው? እሺ በቃ ስትደርስ ደውልልን፣ እንቀበልሃለን። እሺ ሰላም ግባ። አሜን። እሺ ሰላም ግባ። ምነው ትምህርት ቤት አልሄድሽም እንዴ ዛሬ? አየያ ደውሎ ነበር። ወደዚህ እየመጣሁ ነው አለኝ። የት? እዚህ ነው። ለሌሊት ይሆናል። ጥሩ ነው። ዛሬ ቤታችን ትልቅ እንግዳ ይኖራል። አዎ መቼም አውቶቡስ ተራ ሄደህ ትቀበለዋለህ አይደል? እንዴ ታዲያ ሄጄ ነው እንጂ የምቀበላቸው፣ ሌላ ማን ይቀበላቸዋል? እኔ እያለሁ። አንተ ግን ደህና ነህ? የኔም ጥያቄ ይሄ ነበር። ደህና ነህ? ስንድዬ አክስትሽ እንዴት ሆኑ? ከዛ ረመኔ ባሏ ጋር ስለተገላገለች አሁን እነሱን ለማስታረቅ ሁሉ ጊዜ አልሄድም ማለት ነው። እኔ ምንሽ አይንዬ እንትን በቃ እኔ አባባን ሂጄ መናኸሪያ ልቀበላቸው። ማን ናቸው አባባ? አየያ ደውሎ ነበር። ወደዚህ እየመጣሁ ነው አለኝ። አይ
ጥሩ ነው። ቆይ ግን ስንድ ምን ሆነሽ ነው ኪኪን እንደዚህ የምታዩ? አይ ምንም ዛሬ ትልቅ እንግዳ አለብን መሰለኝ። ውስጥ ገብተን እንሰናዳ ሲመስለኝ ትምህርት ቤት አትሄጂም አይደል? እንዴው ዛሬ እንዴት እሄዳለሁ? ለማንኛውም መጀመሪያ ቁርስ እንብላ አይደል? ምን ትላለህ ካሌብ? ቁርስ እንብላ ወይ? ቁርስ በላው እኮ በላው። አዎ እንዴ እንብላ እንጂ እንብላ። አቅርቡት ይቅረብ። እንደውም እንዴት እንደራበኝ ብታይ። አንዴ በረንዳው ጋር ላናግር። ቆይ ምን ሆናችኋል? ደህና አይደላችሁ? አይ አይንዬ ምንም ነገር የለም። አንቺ ቁርሱን አዘጋጁ። ና ተነስ። ምን ሆናችኋል? የተፈጠረ ነገር አለ? አይ ምንም የለም። አንቺ ቁርሱን አዘጋጅ አልኩኝ። ተከተለኝ። እንትን ነው ለብቻችን የሆነ የምናወራው ነገር አለ መሰለኝ። እዛ ነው አንዴ ለወራት እኔ ግን ከማታ ጀምሮ እዚህ ቤት ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። እሺ ሁሉን ነገር ንገሪኝ። እኔ እዚህ ቤት ባልነበርኩበት ሰዓት ምን የተፈጠረው? እውነቱን ንገሪኝ። ተናገር እንጂ ምን ይዘጋሃል? ጡት ማሳጅ አንተ ክፍል ምን ይሰራል? ፍቴ እጅና እምጠይቀና መልስም እንደ አንተ እንትን እኮ ነው በቃ ሞቅ ብሎኝ ነበር እኔ ስመጣ ቤት ውስጥ። ኪኪ ምንም ሳትዋሽ የተፈጠረውን አንድ ባንድ ነገር። እኔ ምንም አላረኳትም፣ ግን በቃ ሞቅ ብሎኝ ስለነበረ በቃ በዛ ላይ አልቻልኩም ነበር። በቃ ላረጋ አስቤ ነበር፣ ግን ምንም አላረኳትም። እና አረክ እማማ ትሙት አባባ ይሙት ምንም እውነት ምንም አላረኳትም። እሺ አላረካትም እንበል። እንዴት ጡት ማሳጅ አንተ መኝታ ክፍል ሊገኝ ይችላል? ልብሷን አስቆላልክ ስለነበር እሷ መቼም ፈቃደኛ ሆና ክፍል አትገባም። እንዴት አስገባሃት? በቃ የሆነ መድኃኒት ይዤ ነበር፣ ለስላሳ ይጣል ነበር፣ እሱን ጨመርኩባት። ኪኪ አንተ ነህ ይሄን ነው የፈጸምከው? እኔ ምንም አላረኩም። በቃ ታውቁት እኮ ያሰብኩትን ሐሳብ ህልምልም ብዬ ቱቱቱ ብዬ ታውቁት። በስመ አብ ወወልድ ወመንፈስ ቅዱስ። ስንድየሙሽ የእውነቴን እኮ ነው ትቼዋለሁ። ምንም አሰብኩ እንጂ እኮ ምንም አላረኩም እኮ። ደግሞ ልጅ ይቅርታ ጓደኛዬ። እኔ እንኳን በሌላ ወይም በክፋት አስቤው አልነበረም። በቃ ተወርሰው አልኩ አይደል? አንተ ደግሞ ምን ሆነ ነው? ይልቅ ስማ፣ አባቷ የሆነ ጥሩ ዜና ይዘው ሳይመጡ አይቀሩም። ማለት እኔ ጋር ቤት እንደሆኑ ታውቃለህ አይደል? አቤት እኔ ጋር ናቸው። ሲያወሩኝ ነበር። ዳርዳርታቸው ልጅቷን ያለ ምንም ቅድመ ሁኔታ ሊሰጡኝ አስበዋል መሰለኝ። አመጣጣቸውም ለዛ ነው ይመስለው። የሆነ ነገርም አለ ማለት ወሰዳት ሊሉኝ ነዋ። እና ዝም ብለው ይመጣሉ እንዴ? መቼም እንዴት ነው ሊሉኝ አይመጡም ከዛ ድረስ አይደል? ነገርም አለ። በቃ እኔ ካላማዬ ዝንፍ ማለት አልፈልግም። ወይ አይንዬ፣ ይሄ ነገር ግን በጣም አካበድሽው እንዴ። አውቃለሁ እናትሽ ቃል እንዳለብሽ፣ ግን ደግሞ በዚህ በኩል ደግሞ የባልሽና የአባትሽ ፍላጎትም አለ። እሺ እኔ ካንቺ አላውቅም፣ ውሳኔው ያንቺ ነው። እኔማ እንዴ ወስኛለሁ እኮ። እና ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣል? አንዱን መምረጥ ግዴታ ነው።
ቆይ ግን አሁን ገና ለገና አያያ መጥቶ እንደዛ ስለተናገረ ነው መምረጡ የግድ ሆነብኝ? በቃ ትምህርቴን እስከመጨረስ ጠብቆ ያገባኛል። ይሄ ደግሞ ግዴታውም የገባውም ቃል ጭምር ነው። ወይ አይንዬ በስመ አብ። እኔ ግን እንዳንቺ ለቃሉ ማርሶ አይቻላል። ወይ ነችና እውነት ግን ልመንህ አንተ የምትታመን ሰው ነህ። በዛ ላይ ቃልህን አክባሪ። እንደዛ ባይሆን ኖሮ ያን ሁሉ ኪሎ ሜትር አንተን አምኜ እዚህ ድረስ መጣ ነበር። ትዳር ማለት ዝቅ ማለት ነው። ሁለታችንም ዝቅ ማለት እንጀምር፣ ጎጆአችን ደግሞ ከፍ ማለት ይጀምራል።